እንደምናላችሁ እግዚአብሔር እግዚአብሔርን እጅግ አድርገን እናመሰግናለን። ወደስሙ እግዚአብሔር ይባላል። እሱ ታማኝ አምላክ ነው። ጊዜን ዘመንን ለሰው ልጆች ይሰጣል፣ ለእኛም ሰጥቶናል። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ ስለ መንፈስ ቅዱስ በተወሰነ መልኩ እናያለን። ባለፈው ጊዜ ስለ ስላሴ አይተናል። የስላሴ ትምህርት መጠነኛ የሆነ ግንዛቤ እንዲኖራችሁ ቪዲዮ ሰርቻለሁ። በዛ ስላሴ ምንድን ነው፣ በመጽሐፍ ቅዱሳችን ስላሴ ሱሉስ ማለት እንደሆነ፣ እግዚአብሔር አንድ አምላክ እንደሆነ፣ እግዚአብሔር አንድ አምላክ የሆነው በመለኮትና በባህሪው አንድ አምላክ በአንድ አምላክ የተገለጠ እግዚአብሔር እንደሆነ፣ በመጽሐፍ ቅዱሳችን ሶስት አምላክ እንደሌለ እና ይህ እግዚአብሔር ግን በአካል ሶስት እንደሆነ፣ በስም ሶስት እንደሆነ፣ በአካል አብ ወልድ መንፈስ ቅዱስ አንድ አምላክ ሶስት እንደሆነ፣ በአካል ሶስት ስምና አብ ወልድ መንፈስ ቅዱስ። በተለይ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረትና አንድነት ከሁላችሁ ጋር ይሁን ይላል። በዛ ስፍራ ላይ ወልድ አለ፣ አብ አለ፣ መንፈስ ቅዱስ አለ። እንዲሁ ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርት አድርጓቸው። ስለዚህ በዝርዝር መጽሐፍ ቅዱሳዊ እንደሆነ የስላሴ ትምህርት ባለፈው ትምህርታችን አይተናል፣ ዝርዝር አይተናል። አብ ወልድ እንዳልሆነ፣ ወልድ መንፈስ ቅዱስ እንዳልሆነ፣ አብ መለኮት እንደሆነ፣ ወልድ መለኮት እንደሆነ፣ መንፈስ ቅዱስም መለኮት እንደሆነ አይተናል። ስለ ስላሴ በአጠቃላይ እግዚአብሔር የገለጠው በመጽሐፍ ቅዱስ የገለጠልንን ያህል በዚህ አእምሯችን የተገለጠውን ያህል ብቻ ማወቅ እንደምንችል የእግዚአብሔር ቃል እንደሚናገር ባለፈው ነግሬያችኋለሁ። ዛሬ ስለ መንፈስ ቅዱስ ሰፋ አድርገን እናያለን። ባለፈው ያየነው በትንሹ ስለሆነ ማለት ነው። መንፈስ ቅዱስ ማን ነው? ስለ መንፈስ ቅዱስ ብዙዎች የተወሰነ ግንዛቤ ስላላቸው መንፈስ ቅዱስ ማን ነው? መንፈስ ቅዱስ እግዚአብሔር እንደሆነ ባለፈው ጊዜ አይተናል። መንፈስ ቅዱስ እግዚአብሔር እንደሆነ፣ ፍጹም አምላክ እንደሆነ በተለይ የሐዋርያ ሥራ ምዕራፍ 3 ቁጥር 9 ላይ ሐዋርያው ጴጥሮስ ሲናገር ሐናንያና ሰጲራ እግዚአብሔርን ባታለሉ ጊዜ ወደ እርሱ መጥተው ጊዜ ያታለልከው እግዚአብሔርን ነው። በዛ ስፍራ ላይ እግዚአብሔር ብሎ የጠራው መንፈስ ቅዱስ እንደሆነ የእግዚአብሔር ቃል በስርዓቱ ይናገራል፣ በትክክል ይናገራል። እሱ አምላክ ነው። አንዳንድ ሰዎች መንፈስ ቅዱስ እንዲሁ በቋንቋ ብቻ የሚያናገር ሞቅ የሚያደርግ ይመስላቸዋል። ነገር ግን መንፈስ ቅዱስ ራሱ አምላክ ነው። ራሱ አምላክ ነው። ፍጹም አምላክ ነው። መለኮታዊ ባህሪያቶች አሉት። መንፈስ ቅዱስ ዘላለማዊ ነው። መንፈስ ቅዱስ ዘላለማዊ ነው። በተለይ ዮሐንስ 14 ቁጥር 15 ላይ ስለ መንፈስ ቅዱስ ሲናገር መንፈስ ቅዱስ ዘላለማዊ አምላክ ሁል ጊዜ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ እሰጣችኋለሁ አለ ጌታ ኢየሱስ ክርስቶስ ሲናገር ማለት ነው። ጌታ ኢየሱስ ክርስቶስ ሲናገር። ስለዚህ መንፈስ ቅዱስ ምንድነው? ዘላለማዊ አምላክ ነው። ዘላለማዊ አምላክ ነው። መንፈስ ቅዱስ ሁሉን ቻይ ነው። ሁሉን ቻይ ነው። ሁሉን ቻይ ነው። ኢዮብ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ እስትንፋሰ ሕይወት ሰጠኝ ይላል። እስትንፋሰ ሕይወት ሰጠኝ፣ የእግዚአብሔር መንፈስ ምን አደረገኝ? ፈጠረኝ ይላል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል አምላክ እስትንፋስ ሕይወት ሰጠኝ ይላል። መንፈስ ቅዱስ ፈጣሪ ነው። ሁሉን ቻይ ነው። መንፈስ ቅዱስ ሁሉን አዋቂ ነው። አንደኛ ቆሮንቶስ ምዕራፍ 2 ከ10 እስከ 12 መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል፣ ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። አሁን በዚህ ምድር ላይ መንፈስ ቅዱስ ለእኛ እግዚአብሔር በመንፈስ ቅዱስ በኩል ገለጠልን የእግዚአብሔር ታላቅነት። ክብር ለስሙ ይሁን። መንፈስ ቅዱስ ዳግም ልደትን ያስገኛል። መንፈስ ቅዱስ ዮሐንስ ወንጌል ምዕራፍ 3 ከ5 እስከ 8 ስታነቡ ኒቆዲሞስ የሚባል ሰው የታዋቂ የፈሪሳይ የሆነ አስተማሪ ጌታ ኢየሱስ ክርስቶስ በሚያስተምርበት ዘመን ወደ ኢየሱስ ክርስቶስ ተደብቆ መጣና ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። ጌታ ኢየሱስ ክርስቶስ ግን እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ከቶንም ሊገባ አይችልም ብሎ ተናገረው። ስለ ዳግም ልደት በሌላ ቪዲዮ ላይ ስላለ እዛ ላይ ማየት ትችላላችሁ ዘርዘር ባለ መልኩ። ጌታ ኢየሱስ ክርስቶስ ወረድ ብሎ ዳግም ልደት ምንድነው ባለው ጊዜ እንደገና ወደ እናት መወለድ አለብኝ መስለው ነፋስ ወደሚወደው ይነፍሳል አታየው አለ። ስለዚህ መንፈስ ቅዱስ ዳግመኛ ልደት የሚሰጠው መንፈስ ቅዱስ እንደሆነ ነገረው። ዳግም ልደት የሚያስገኝ እንደሆነ፣ ዳግመኛ ልደት በመንፈስ ቅዱስ እንደሆነ፣ በመንፈስ ቅዱስ ቅጽበታዊ ስራ እንደሆነ በዛ ስፍራ ላይ የእግዚአብሔር ቃል ይናገራል። ሌላው መንፈስ ቅዱስ አጽናኝ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 እንዲሁ ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ
አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል አለ። መንፈስ ቅዱስ የሚያስተምር ነው፣ አጽናኝ ነው፣ የሚያጽናና ነው። ሌላው ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል አለ። መንፈስ ቅዱስ ስለ ኢየሱስ የሚመሰክር ነው። ክብር ለስሙ ይሁን። መንፈስ ቅዱስ ስለ ኢየሱስ የሚመሰክር ነው። ዘላለማዊ ነው፣ ሁሉን ቻይ ነው። መንፈስ ቅዱስ ፈጣሪ ነው። ክብር ለስሙ ይሁን። ሌላው መንፈስ ቅዱስ አካል አለው። ባለፈው ጊዜ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ በተዘጋጀው ትምህርት ላይ እንዳየነው 3 አካል አለ ብለናል። መንፈስ ቅዱስ አካል አለው። አካል የሚለው ቃል ልክ እንደኛ ሳይሆን አካል የሚለው ዕውቀት፣ ስሜትን፣ ፍቃድን የሚገልጽ እንደሆነ ተነጋግረናል። ኤፌሶን ምዕራፍ 4 ቁጥር 30 ላይ ማግኘት ትችላላችሁ። እንግዲህ በዛ ስፍራ ላይ በተለይ ከ26 ጀምሮ ስታነቡ መጽሐፍ ቅዱሳችን በግልጽ የሚናገረው እንግዲህ ለማነጽ የሚጠቅም በሚያስፈልግ ለሰሚው ጸጋን ይሰጥ ዘንድ ለማነጽ በሚያስፈልገን ጊዜ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ አይውጣ ይላል። ቅዱሱን የእግዚአብሔርን መንፈስ አታስመርሩት፣ ቅዱሱን የእግዚአብሔርን መንፈስ አታሳዝኑት፣ አታስመርሩት ይላል እና ክፋት፣ ንዴት፣ መራርነት ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ፣ እርስ በራሳችሁ ቸሮቹና ሩህሩሆች ሁኑ፣ እግዚአብሔር በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል እና መንፈስ ቅዱስ ስሜት አለው፣ ዕውቀት አለው፣ ያስተምራል፣ ይመሰክራል። የአካል መገለጫ የሆኑት በሙሉ አለው። ያዝናል፣ ይደሰታል፣ ይከለክላል፣ ያስተምራል፣ ይመራል፣ ስጦታን ይሰጣል። መንፈስ ቅዱስ እርሱ ተብሎ ተጠርቷል በተውላጠ ስም። አካል አለው። አታሳዝኑ። በተለይ ዮሐንስ ወንጌል ምዕራፍ 16 13-14 እርሱ ተብሎ ተጠርቷል። እርሱ በመጣ ጊዜ ስለኔ ይመሰክራል፣ ዓለምን ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ ይናገራል። ማ በመጣ ጊዜ? እርሱ የእግዚአብሔር መንፈስ በመጣ ጊዜ። መንፈስ ቅዱስ አካል አለው። የሚቆጣ ነው፣ የሚከለክል ነው፣ ስልጣን የሚሰጥ ነው፣ ዘላለማዊ ነው። እርሱ ተብሎ መጠራቱ ነው ማስተማሩ። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ቅድም አነበብከው። አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ስለኔ ሁሉን ያስተምራችኋል አለ። ስጦታ ይሰጣል። መንፈስ ቅዱስ ልዩ ልዩ ስጦታዎችን የመንፈስ ቅዱስ ትንቢት መናገር፣ በልሳን መናገር፣ ልዩ ልዩ አገልግሎቶችን መንፈስ ቅዱስ ይሰጣል፣ ስጦታን ይሰጣል። መንፈስ ቅዱስ በተለያየ መንገድ ተመስሏል። መንፈስ ቅዱስ የተመሰለባቸው ምሳሌዎች አሉ። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ የተገለጠባቸው ምሳሌዎች አሉ። ዮሐንስ ወንጌል ምዕራፍ የሐዋርያት ሥራ ምዕራፍ 2 ቁጥር 3 ላይ፣ ማቴዎስ 3:11 ታገኛላችሁ። መንፈስ ቅዱስ በእርግብ አምሳል፣ በእሳት፣ ልዩ ልዩ ምሳሌዎች መንፈስ ቅዱስ ተገልጧል። ነገር ግን መንፈስ ቅዱስ መለኮት ነው። ምሳሌዎች ናቸው እንጂ መንፈስ ቅዱስን የሚገልጹ አይደለም። እሱ ሁሉን የሚችል አምላክ ነው፣ መለኮት ነው። መንፈስ ቅዱስ ተግባሩ በብሉይ ኪዳን ለአገልግሎት ይለይ ነበር። ዘኍልቍ 27 ለአገልግሎት ሙሴ ሊሞት በተቃረበ ጊዜ ኢያሱን እንዲጸልይለት እንዲቀባው ነገረው እግዚአብሔር። ለአገልግሎት ይለይ ነበር። ሰዎች ይመርጥ ነበር። ለአገልግሎት በተመረጡ ሰዎች ላይ ይወርድ ይቀባ ነበር። ዘኍልቍ ሙሴ ሰዎችን በፈለገ ጊዜ ሙሴ ህዝቡ መምራት አቅቶኛል ባለ ጊዜ 70 ሰዎችን ምረጥ አለው እግዚአብሔር። ከዛ በኋላ በተለይ በተመረጡት ሰዎች ላይ መንፈስ ቅዱስ ወረደባቸው። የአገልግሎት ጥሪ እግዚአብሔር ባደረገባቸው ሁሉ ላይ መንፈስ ቅዱስ ወረደባቸው። በሰፈር እንኳን ያሉ ሳይቀሩ በመንፈስ ቅዱስ ተሞሉ፣ መንፈስ ወረደባቸው ይላል። በተለይ ቃሉን እንዲጻፍ አድርጓል መንፈስ ቅዱስ። ይህ መጽሐፍ ቅዱሳችን ብሉይ ኪዳንና አዲስ ኪዳን 66ቱ መጽሐፍ በመንፈስ ቅዱስ ሰዎች ተነድተው የጻፉት ነው። ይህን በእግዚአብሔር ፈቃድ አልመጣም ይላል ሁለተኛ ጴጥሮስ ምዕራፍ 1 ከ20-21 መንፈስ ቅዱስ ሰዎቹ እንዲጽፉ አድርጓቸዋል። ነድቶ ማለት ነው። በሰው ፍቃድ የመጣ አይደለም መጽሐፍ ቅዱሳችን። ይህ ያው የእግዚአብሔር እስትንፋሳዊ ቃል ነው። በመንፈስ ቅዱስ የተደረሰ ነው። ደራሲ መንፈስ ቅዱስ ነው። ከዘፍጥረት እስከ ራዕይ ድረስ ያለው አንድ አይነት ሐሳብ ይዞ በዘመናት መካከል በረጅም ጊዜ የተለያዩ ሰዎች እንዲጽፉ ያደረገው መንፈስ ቅዱስ ነው። ዕውቀት እግዚአብሔርን መፍራት ሰጥቷል። ኢሳይያስ 11 ቁጥር 2 ላይ በተለይ የእግዚአብሔር መንፈስ የማስተዋልና የጥበብ መንፈስ፣ የኃይልና የምክር መንፈስ፣ የዕውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል ስለ ጌታ ስለ ኢየሱስ ክርስቶስ ሲናገር። ክብር ለስሙ ይሁን። የማስተዋል መንፈስ ነው። እግዚአብሔርን መፍራት ይሰጣል፣ ዕውቀትን ይሰጣል፣ ማስተዋልን ይሰጣል። መንፈስ ቅዱስ ይመራል። መንፈስ ቅዱስ እሱ እግዚአብሔር ነው፣ ስሙ ይባረክ። በአዲስ ኪዳን መንፈስ ቅዱስ
በጌታ ልደት ተገልጧል። ሉቃስ 1 ከ34 እስከ 35 ኢየሱስ ክርስቶስ ገና ከመወለዱ በፊት ገብርኤል መጥቶ ለማርያም ሲያበስራት ነበረ። እንዲሁም ደግሞ በጌታ ልደትም ጌታችን ኢየሱስ ክርስቶስ ሲወለድም በዛ ተገኝቷል። ክብር ለስሙ ይሁን። በጌታ አገልግሎት በቅባትነት ተገልጧል። ሉቃስ 4 ከ17 እስከ 18 ጌታ ኢየሱስ ክርስቶስ አገልግሎት ሲጀምር በመጀመሪያ የኢሳያስን መጽሐፍ ሲሰጡት ያገኘው የመጀመሪያው የጌታ መንፈስ በእኔ ላይ ነው፣ ለታሰሩት መፈታትን፣ ለዕውሮች ማየትን፣ የተጠቁትን ነፃ አውጣ ዘንድ የተወደደችንም የጌታ ዓመት ሰብክ ዘንድ ልኮኛል አለው። የተቀባው ጌታ ኢየሱስ ክርስቶስ በመንፈስ ቅዱስ ኃይል ነው። ክብር ለስሙ ይሁን። ኢየሱስ ጌታ ነው። ስለ ኢየሱስ ፍጹም አምላክነትና ፍጹም ሰውነት በሌላ ቪዲዮ አለ፣ ማየት ትችላላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ በቅባትነት አገልግሏል፣ ሰርቷል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 12 እስከ 16፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21፣ ሁለተኛ ጢሞቴዎስ ምዕራፍ 3 ከ16 እስከ 18 ታገኛላችሁ። ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል፣ ይቀጣል፣ ወደ እውቀት ይመራል። ዓለምን ስለ ኃጢአት፣ ስለ ፍርድ፣ ስለ ጽድቅ ይወቅሳል። መንፈስ ቅዱስ ሰዎች ወደ እግዚአብሔር እንዲመለሱ ያደርጋል። ሰዎች ጌታ ኢየሱስ ክርስቶስ እንዲያውቁ፣ እንዲሰሙ፣ ወደ ኢየሱስ ክርስቶስ እንዲመጡ፣ አብን እንዲያውቁ ያደርጋል። መንፈስ ቅዱስ ቤተ ክርስቲያንን ይመራል። አሁን በዚህ ምድር ላይ ቤተ ክርስቲያን እየመራ ያለው መንፈስ ቅዱስ ነው። አብን ያከብራል፣ ወልድን ያከብራል፣ ወንጌል እንዲሰበክ ያደርጋል፣ ሰዎች ወደ ጌታ እንዲመጡ ያደርጋል፣ የሰዎችን ታሪክ ይቀይራል። መንፈስ ቅዱስ ይወቅሳል፣ ስለ ጽድቅ፣ ስለ ፍርድ ቤተ ክርስቲያንን ከስህተት ይጠብቃል፣ ይማልዳል፣ ይቀድሳል፣ ያስተምራል፣ ኃይልን ይሰጣል፣ አገልግሎትን ያዘጋጃል። ክብር ለስሙ ይሁን። ራእይ 2 ከ2 እስከ 7 ማንበብ ትችላላችሁ። ሮሜ 8 ቁጥር 26 መንፈስ ቅዱስ በማይነገር መቃተት ስለ ቅዱሳን ይማልዳልና ይላል። ድካማችንን ያውቃል፣ ያግዘናል። ወዴት እንደምንሄድ አናውቅም። እግዚአብሔር መንፈስ ቅዱስ ግን በማይነገር መቃተት ልክ እንደ እግዚአብሔር ፍቃድ እንድንጸልይ ያደርገናል። ከእግዚአብሔር ፍቃድ ጋር እንድንገናኝ ያደርጋል መንፈስ ቅዱስ። ክብር ለስሙ ይሁን። እግዚአብሔር የተመሰገነ ይሁን። ሌላው አማኞችን በመንፈስ ቅዱስ ያጠምቃል። ማቴዎስ 3:11 መንፈስ ቅዱስ በሕይወታችን ይመጣል። ሰው ጌታ ኢየሱስ ክርስቶስን ከተቀበለ በኋላ ዳግመኛ ከተወለደ በኋላ በሕይወት ውስጥ መንፈስ ቅዱስ ይሞላበታል። በመንፈስ ቅዱስ ይጠመቃል። በዚህ ዓለም ከዚህ ዓለም ሲስተም ውጪ ወይም ደግሞ በጽድቅ በቅድስና ለመኖር የሚያስችለን ማለት ነው። በተለይ ሮሜ 8 ላይ አሁን በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም፣ በክርስቶስ ኢየሱስ ያለው የሕይወት መንፈስ ከሞትና ከኃጢአት ሕግ አርነት አውጥቶኛልና ይላል። ለሥጋ ያልተቻለውም የገዛ ልጁን በኃጢአተኛ ሥጋ ምሳሌ ልኮ አድርገዋል። እንደ ሥጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁ፣ እንደ መንፈስ ፍቃድ ግን ብትኖሩ በሕይወት ትኖራላችሁ ይላል። መንፈስ ቅዱስ በሕይወት የሚያኖር ነው። ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ በእናንተ ዘንድ ቢሆን ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። መንፈስ ቅዱስ ሕይወትን የሚሰጥ ነው። በመንፈስ ቅዱስ መጠመቅ የመጀመሪያ ውጫዊ ማረጋገጫ በአዲስ ልሳን መናገር ነው። በልሳን ሰዎች እንዲናገሩ ያደርጋል። በመንፈስ ቅዱስ እንዲሞላ ያደርጋል። በልሳን እንድንናገር ያደርጋል። ምልክቱ ነው። እግዚአብሔር ይመስገን። ልሳን ለእግዚአብሔር ምስጢር መናገሪያ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ታገኛላችሁ። ከእግዚአብሔር ጋር የምንነጋገርበት ነው። ልሳን የማይተረጎም ልሳን ከሆነ ከእግዚአብሔር ጋር የምንነጋገርበት ነው ልሳን። ክብር ለስሙ ይሁን። ወንጌል በኃይል እንድንመሰክር ያደርጋል። ሐዋርያት ሥራ ምዕራፍ 1 ከ5 እስከ 8 ኃይል እስክትቀበሉ ድረስ ከኢየሩሳሌም አትውጡ አለ ጌታ ኢየሱስ ክርስቶስ። ኃይል በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። መንፈስ ቅዱስ ኃይልን ይሰጣል። ወንጌል በኃይል እንዲሰበክ ያደርጋል። በመንፈስ ቅዱስ ኃይል ሐዋርያት ወንጌልን ሰበኩ፣ አጋንንትን አስወጡ፣ ሙታንን አስነሱ፣ ደውያኖችን ፈወሱ። በማን? በመንፈስ ቅዱስ ኃይል፣ በእግዚአብሔር ጣር ወንጌል በኃይል እንዲመሰከር ያደርጋል። መንፈስ ቅዱስ ኃይል የእግዚአብሔር ኃይል መገለጫ እንደሆነ እግዚአብሔር ቃል ይናገራል። መንፈስ ቅዱስ ክብር ለስሙ ይሁን። መንፈስ ቅዱስ በአማኝ ውስጥ የሚኖር ጌታ ክርስቶስ ሲናገር ዮሐንስ ምዕራፍ 14 ቁጥር 15-17 ላይ አብ በስሜ የሚልከው መንፈስ ቅዱስ የሆነው እሱ ስለኔ ያስተምራችኋል፣ ለዘላለም ከእናንተ ጋር ይኖራል፣ እናንተ በውስጣችሁ ስለሚሆን ታውቁታላችሁ፣ ሌሎች ሰዎች አያውቁም ይላል። ክብር ለስሙ ይሁን። መንፈስ ቅዱስ በአማኞች ውስጥ ይኖራል። በአማኞች እንደሚኖር የሚያውቁት ራሳቸው አማኞች ናቸው። በስራው ይገለጣል። መንፈስ ቅዱስ ዝም ብሎ የሚያስጨው ነገር ብቻ አይደለም። ዝም ብሎ በልሳን ብቻ የሚያናገር አይደለም። መንፈስ ቅዱስ በቅድስና በጽድቅ እንድንኖር ያደርጋል። መንፈስ ቅዱስ የሕይወት ምስክርነታችን መልካም እንዲሆን ያደርጋል። በጽድቅ በቅድስና ምሳሌ ያለው ሕይወት እንድንኖር የሚያደርገን በመንፈስ ቅዱስ ስንሞላ፣ በክብሩ ስንሞላ። ስለዚህ የሚያስተምረን ወደ እውነት ሁሉ የሚመራ
መንፈስ ቅዱስ ነው። መንፈስ ቅዱስ መቀበል ያስፈልጋል። በጌታችን በኢየሱስ ክርስቶስ ካመንን አይቀር መጸለይ ያለብን ስለ መንፈስ ቅዱስ። ጌታ ሆይ መንፈስን ስጠኝ፣ በመንፈስ ቅዱስ ሙላኝ ማለት አለብን። ዛሬም የእግዚአብሔር መንፈስ ይሰራል። ዛሬም እግዚአብሔር ሰዎችን በመንፈስ ቅዱስ ይሞላል። ዛሬም የእግዚአብሔር ክብር አለ። በአዲስ ኪዳን ጌታ ኢየሱስ ክርስቶስ እስኪመጣ ድረስ እስከ ዓለም ፍጻሜ ድረስ መንፈስ ቅዱስ በአማኞች ውስጥ ይኖራል፣ ይሰራል። መንፈስ ቅዱስ ሕይወትን ይሰጣል፣ ያጽናናል፣ ይመራል፣ ይባርካል። ክብር ለስሙ ይሁን። መንፈስ ቅዱስ ያጽናናል፣ ይመራል፣ ሰላምን ይሰጣል፣ ደስታን ይሰጣል፣ ረፍትን ይሰጣል። መንፈስ ቅዱስ በተለይ ገላትያ ምዕራፍ 5:19 እስከ 22 ስታነቡ የሥጋ ሥራ የተገለጠ ነው ይላል። መንፈስ በሥጋ ላይ ሥጋም በመንፈስ ላይ ይመኛልና እርስ በራሳቸው ይቃወማሉ። እናንተ ግን በእግዚአብሔር መንፈስ ብትመሩ ከሕግ በታች አይደላችሁም። የሥጋ ሥራ የተገለጠ ነው። እሱም ዝሙት፣ ርኩሰት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት፣ እነዚህ የመሳሰሉት ናቸው። እንደነዚህ የሚያደርጉ የእግዚአብሔርን መንግሥት አይወርሱም ይላል። የመንፈስ ቅዱስ ፍሬ ግን የመንፈስ ፍሬ ግን ፍቅር፣ ደስታ፣ ፍቅር አለው፣ ደስታ አለው። በውስጡ ሰላም አለው። ፍቅር፣ ደስታ፣ ሰላም አለው። መንፈስ ቅዱስ ፍቅር ይሰጣል፣ ሰላም ይሰጣል፣ ደስታ ይሰጣል። የደስታ የሰላም መንፈስ ክብር ለስሙ ይሁን ጌታ መንፈስ ቅዱስ። በጎነት፣ ቸርነት፣ ከሌሎች ጋር ባለን ህብረት ደግሞ ለሌሎች ሰዎች በጎነት ማድረግ፣ ቸርነት ማድረግ፣ ሌሎች ሰዎችን መታገስ፣ በትዕግስት ከሰዎች ጋር መኖር፣ በዚህ በጠማማና በክፉ ትውልድ መካከል ሰዎችን እየታገሱ መኖር፣ በትዕግስት እንድንኖር ያስተምረናል። መታገስ እንድንችል፣ በጎነት፣ ቸርነት እንድናደርግ፣ ለሰው ልጆች መልካም እንድንሆን የእግዚአብሔር ቃል መንፈስ ቅዱስ ያስተምረናል። ሌላው መንፈስ ቅዱስ እምነትን፣ በየዋህነት በእምነት እንድንኖር ያደርጋል። መንፈስ ቅዱስ ራሳችንን በመግዛት እንድንኖር ያደርጋል። መንፈስ ቅዱስ ስሙ ይባረክ። መንፈስ ቅዱስ ይህንን ሁሉ ይሰራል። እግዚአብሔር የተመሰገነ ይሆን። መንፈስ ቅዱስ ይመራል። የአገልግሎት ስጦታን ይሰጣል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 እስከ 11 ለአገልግሎት ኃይልን ይሰጣል። የሐዋርያት ሥራ ምዕራፍ 1 ቁጥር 18 ሐዋርያቶች በእርግጥ ጌታ ኢየሱስ ክርስቶስ ከተናገረ በኋላ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ አለ። እነሱ 120 አህል በሚያህሉ በተረት ምዕራፍ 22 ላይ ምዕራፍ 2 ላይ ሐዋርያት ሥራ 120 የሚሆኑ ሰዎች በአንድ ላይ ተሰብስበው ሲጸልዩ ሳለ ጌታ የተስፋው ቃል እየተጠባበቁ ሳለ በድንገት እንደሚነጥቅ አውሎ ነፋስ መጣ፣ በሁሉም ላይ መንፈስ ቅዱስ ሞላባቸው፣ ሁሉም በልሳን ተናገሩ ይላል። በዛን ጊዜ ያልተማሩ ሰዎች፣ በደም ንግግር የማይችሉ ሰዎች እነ ሐዋርያ ጴጥሮስ መናገር ጀመሩ። እናንተ ሰቅላችሁ የገደላችሁት ኢየሱስ ክርስቶስን ከሙታን አስነሳ ብለው ትንሣኤውን ሰበኩ። ብዙ ሰዎች ወደ 3000 ሰዎች በአንድ ጊዜ ጌታ ኢየሱስ ክርስቶስን ተቀበሉ። በመንፈስ ቅዱስ ኃይል ማለት ነው። በእግዚአብሔር መንፈስ ፊት ማንም ሊቆም አይችልም። ሁሉ ይንበረከካል። ክብር ለስሙ ይሁን። ስለዚህ ኃይል ይሰጣል። አገልግሎት መንፈስ ቅዱስ ኃይል የሚሰጥ ነው። ኃይል ይሰጠናል። እግዚአብሔር እንድናገለግል ኃይል ይሰጣል። ክብር ለስሙ ይሁን። በእግዚአብሔር መንፈስ ነው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ይባላሉና በእግዚአብሔር መንፈስ ስንሞላ ድል እናገኛለን። ኃይል ይሰጠናል ጌታ መንፈስ ቅዱስ። ክብር ለስሙ ይሁን። ለአገልግሎት ኃይልን ይሰጣል ጌታ መንፈስ ቅዱስ። ስጦታዎችን ይሰጣል። አንደኛ ቆሮንቶስ ምዕራፍ 12 ከ7 እስከ 11 ዝርዝር ስጦታዎች መንፈስ ቅዱስ ይሰጣል። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ የህይወት መንፈስ ነው። ጌታ ይባረክ። ስጦታን የሚሰጥ መንፈስ ነው። ክብር ለስሙ ይሁን። መንፈስ ቅዱስ እነዚህ በተለያዩ ክፍሎች አሉ። በተለይ የንግግር ስጦታዎች አሉ። ልዩ ልዩ ልሳን መናገርና በልሳኖች የተነገረው የመተርጎም እንዲሁ ትንቢትን የመናገር ስጦታዎች፣ እነዚህ የንግግር ስጦታዎች አሉ ይባላል። ሁለተኛው የኃይል ስጦታዎች ናቸው። ፈውስ፣ ተአምራት ማድረግ የእምነት ስጦታዎችን ናቸው የሚሰጣቸው። ሌላው የእውቀት ቃል ስጦታዎች፣ ጥበብ የመናገር እውቀት የመናገር መናፍስትን የመለየት ስጦታዎች ናቸው። አንደኛ ጴጥሮስ 4 እስከ 10 11 ሮሜ 12 ከ6 እስከ 8 የተዘረዘሩ ሌሎች የአገልግሎት ስጦታዎችም አሉ። በተለይ እነዚህ 3 ክፍሎች የንግግር ስጦታዎች ልዩ ልዩ ልሳን መናገርና በልሳኖች የተነገረውን መተርጎም፣ ልሳን መናገር ብቻ ሳይሆን ለሰዎች እንዲጠቅም በልሳን የተነገረውን መተርጎም ያስፈልጋል። እንዲሁም ትንቢትን የመናገር ስጦታዎችን ይሰጣል። የንግግር ስጦታ፣ የኃይል ስጦታዎችን ይሰጣል። የፈውስ ስጦታ ይሰጣል መንፈስ ቅዱስ። ዛሬም ይሰጣል። ሰዎች ይፈወሳሉ በእግዚአብሔር ቃል፣ በእግዚአብሔር መንፈስ። ተአምራት የማድረግ የእምነት ስጦታዎች ናቸው። ተአምራት ማድረግን ወንጌል ሲሰበክ መንፈስ ቅዱስ ተአምራት ያደርጋል። ዛሬም ይሰራል የጌታ መንፈስ። የእምነት ስጦታዎችን ይሰጣል። የእውቀት ቃል ስጦታዎችን ይሰጣል። ጥበብ የመናገርን፣ እውቀት የመናገርን፣ መናፍስትን የመለየት ስጦታዎችን ማለት ነው። የእውቀት ይሰጣል። ሌሎችም ስጦታዎች አሉ። ፍሬ መንፈስ ቅዱስ ፍሬ ማፍራት የምንችለው ራስን በመንፈስ ቅዱስ ለማስገዛት ከእርሱ ጋር በመተባበርና
በመንፈስ ቅዱስ በመመራት ነው። ቅድም ያነበብኩት ገላትያ 5:22 እስከ 23 የመንፈስ ፍሬ የሚባለው ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ በጎነት፣ ቸርነት፣ እምነት፣ የዋሃት፣ ራስን መግዛት ይላል። ክብር ለስሙ ይሁን። እግዚአብሔር የተመሰገነ ይሁን። የትምህርቱ እንግዲህ የቃል ጥናት ተናገር ይላል። ሥላሴ የሚለው ቃል ምንድን ነው? ባለፈው ጊዜ እነዚህ መናገር እንችላለን። እግዚአብሔር የተመሰገነ ይሁን። ሌላ ጊዜ ስለ ኢየሱስ ክርስቶስ በሚቀጥለው ቪዲዮ እናያለን። ኢየሱስ ክርስቶስ ማን ነው? ፍጹም አምላክ ፍጹም ሰው ነው። ዝርዝር ባህሪያቶቹ ምንድናቸው የሚሉትን እናያለን። ለዛሬ በቀናል። እግዚአብሔር ይባርካችሁ። ጥያቄ ካላችሁ ከስር መጻፍ ትችላላችሁ። ሌሎች መሰረታዊ የሆኑ ትምህርቶችን ከፈለጋችሁ መማር ትችላላችሁ። የክርስትና መሰረታዊ ትምህርቶች። እግዚአብሔር ይመስገን። ተባረኩ።